ሰላም እንዴት ናችሁ? ይህ አማርኛ ሀሁ ሰዋሰው የጅማሬ አማርኛ ትምህርት ነው። ዛሬ ከቸ እስከ ነ ባሉ 3 የአማርኛ ፊደላት ቃላት መስርተን እያነበብን እንማራለን ማለት ነው። እናንተም ቪዲዮውን ላይክ፣ ሼር እንዲሁም ሳብስክራይብ ማድረግ እንዳትረሱ። ከዚህ በተጨማሪ የአማርኛ፣ የእንግሊዘኛ፣ የሂሳብ፣ የኦሮምኛና የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎ መማር ከፈለጉ ከዚህ ከታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም መልእክት ታስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ ዛሬ ከቸ እስከ ነ ባሉ 3 የአማርኛ ፊደላት በሁሉም ቤተሰቦቻቸው አንዳንድ ቃል እየመሰረት እንማራለን ማለት ነው። ከመጀመሪያዋ ፊደል ስንጀምር ቸ፣ ቹ፣ ች፣ ቻ፣ ች፣ ች፣ ቾ። እንግዲህ በእነዚህ በሁሎችም በሰባቶች ፊደላት አንዳንድ ቃላት እየመሰረት እናያለን ማለት ነው። የመጀመሪያዋ ቸ፣ ከቸ ቤተሰብ የመጀመሪያዋ ፊደል፣ ኮ፣ ከከ ቤተሰብ የሰባተኛዋ ፊደል፣ ለ፣ ከለ ቤተሰብ የመጀመሪያዋ ፊደል፣ ቸ፣ ኮ፣ ለ። በአንድ ላይ ቸኮለ፣ ቸኮለ። ቹ፣ ከቸ ቤተሰብ የሁለተኛዋ ፊደል፣ ቻ፣ ከቸ ቤተሰብ የአራተኛዋ ፊደል፣ ቹ፣ ቻ። በአንድ ላይ ቹቻ፣ ቹቻ። ች፣ ከቸ ቤተሰብ የሶስተኛዋ ፊደል፣ ብ፣ ከበ ቤተሰብ የስድስተኛዋ ፊደል፣ ስ፣ ከሰ ቤተሰብ የስድስተኛዋ ፊደል፣ ች፣ ፕ፣ ስ። በአንድ ላይ ቺፕስ፣ ቺፕስ የሚል ቃል ይሰጠናል ማለት ነው። ቻ፣ ከቸ ቤተሰብ የአራተኛዋ ፊደል፣ ር፣ ከረ ቤተሰብ የስድስተኛዋ ፊደል፣ ተ፣ ከተ ቤተሰብ የመጀመሪያዋ ፊደል፣ ር፣ ከረ ቤተሰብ የስድስተኛዋ ፊደል፣ ቻ፣ ር፣ ተ፣ ር። በአንድ ላይ ቻርተር፣ ቻርተር የሚል ቃል ይሰጠናል። ቸ፣ ከቸ ቤተሰብ የአምስተኛው ፊደል፣ ክ፣ ከከ ቤተሰብ የስድስተኛው ፊደል፣ ቸ፣ ክ። በአንድ ላይ ቸክ፣ ቸክ። ች፣ ከቸ ቤተሰብ የስድስተኛው ፊደል፣ ሎ፣ ከለ ቤተሰብ የሰባተኛው ፊደል፣ ታ፣ ከተ ቤተሰብ የአራተኛው ፊደል፣ ች፣ ሎ፣ ታ። በአንድ ላይ ችሎታ፣ ችሎታ። ቾ፣ ከቸ ቤተሰብ የሰባተኛዋ ፊደል፣ ክ፣ ከከ ቤተሰብ የስድስተኛው ፊደል፣ ቾ፣ ክ። አንድ ላይ ቾክ፣ ቾክ የሚል ቃላት እናገኛለን ማለት ነው። እሺ እነዚህ እንግዲህ ከቸ እስከ ቾ ባሉ የቸ ቤተሰቦች የተመሰረቱ ቃላት ናቸው ማለት ነው። አሁን ደግሞ ከሀ እስከ ሆ ባሉ በሁሎችም በሀ በሰባት ቤተሰቦች የተመሰረቱ ቃላቶች እናያለን ማለት ነው። አሁን ፊደሎችን ለመለየት ያክል ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እንግዲህ የመጀመሪያዋን ቃል ስናይ ሀ፣ ከሀ ቤተሰብ የመጀመሪያዋ ፊደል፣ ይ፣ ከየ ቤተሰብ የስድስተኛዋ ፊደል፣ ል፣ ከለ ቤተሰብ የስድስተኛዋ ፊደል፣ ሀ፣ ይ፣ ል። በአንድ ላይ ኃይል፣ ኃይል። ሁ፣ ከሀ ቤተሰብ የሁለተኛዋ ፊደል፣ ለ፣ ከለ ቤተሰብ የመጀመሪያዋ ፊደል፣ ት፣ ከተ ቤተሰብ የስድስተኛዋ ፊደል፣ ሁ፣ ለ፣ ት። በአንድ ላይ ሁለት፣ ሁለት። ሂ፣ ከሀ ቤተሰብ የሶስተኛዋ ፊደል፣ ደ፣ ከደ ቤተሰብ የመጀመሪያዋ ፊደል፣ ት፣ ከተ ቤተሰብ የስድስተኛዋ ፊደል፣ ሂ፣ ደ፣ ት። በአንድ ላይ ሂደት፣ ሂደት የሚል ቃል እናገኛለን። ሀ፣ ከሀ ቤተሰብ የአራተኛዋ ፊደል፣ ላ፣ ከላ ቤተሰብ የአራተኛዋ ፊደል፣ ፊ፣ ከፈ ቤተሰብ የሶስተኛዋ ፊደል፣ ሀ፣ ላ፣ ፊ። በአንድ ላይ ሀላፊ፣ ሀላፊ የሚል ቃል ይሰጠናል። ሄ፣ ከሀ ቤተሰብ የአምስተኛዋ ፊደል፣ ኖ፣ ከነ ቤተሰብ የሰባተኛዋ ፊደል፣ ክ፣ ከከ ቤተሰብ የስድስተኛዋ ፊደል፣ ሄ
በአንድ ላይ ሄኖክ ሄኖክ። ህ ከሀ ቤተሰብ የስድስተኛዋ ፊደል። ብ ከበ ቤተሰብ የስድስተኛው ፊደል። ረ ከረ ቤተሰብ የመጀመሪያዋ ፊደል። ት ከተ ቤተሰብ የስድስተኛው ፊደል። ህ ብ ረ ት በአንድ ላይ ህብረት ህብረት። ሆ ከሀ ቤተሰብ የሰባተኛው ፊደል። ሄ ከሀ ቤተሰብ የአምስተኛው ፊደል። ሆ ሄ በአንድ ላይ ሆሄ ሆሄ የሚል ቃል ይሰጠናል ማለት ነው። እሺ እነዚህ እንግዲህ ከሀ እስከ ሆ ባሉ የሀ ቤተሰቦች የተመሰረቱ ቃላት ናቸው ማለት ነው። አሁን ደግሞ ከነ እስከ ኖ ድረስ ባሉ ፊደላት የሚመሰረቱ ቃላት እናያለን ማለት ነው። አሁን ፊደሎችን መጀመሪያ ለማየት ያክል ነ ኑ ኒ ና ኔ ን ኖ። እሺ እንግዲህ በእነዚህ በእያንዳንዳቸው ቃላት እናነባለን ማለት ነው። እሺ የመጀመሪያዋ ነ ከነ ቤተሰብ የመጀመሪያዋ ፊደል። ብ ከበ ቤተሰብ የስድስተኛው ፊደል። ር ከረ ቤተሰብ የስድስተኛው ፊደል። ነ ብ ር በአንድ ላይ ነብር ነብር። ኑ ከነ ቤተሰብ የሁለተኛዋ ፊደል። ሮ ከረ ቤተሰብ የሰባተኛው ፊደል። ኑ ሮ በአንድ ላይ ኑሮ ኑሮ የሚል ቃል ይሰጠናል ማለት ነው። ኒ ከነ ቤተሰብ የሶስተኛው ፊደል። ኬ ከከ ቤተሰብ የአምስተኛው ፊደል። ል ከለ ቤተሰብ የስድስተኛው ፊደል። ኒ ኬ ል በአንድ ላይ ኒኬል ኒኬል የሚል ቃል እናገኛለን። ና ከነ ቤተሰብ የአራተኛው ፊደል። ፍ ከፈ ቤተሰብ የስድስተኛው ፊደል። ቆ ከቀ ቤተሰብ የሰባተኛው ፊደል። ት ከተ ቤተሰብ የስድስተኛው ፊደል። ና ፍ ቆ ት በአንድ ላይ ናፍቆት ናፍቆት። ኔ ከነ ቤተሰብ የአምስተኛው ፊደል። ፓ ከፐ ቤተሰብ የአራተኛው ፊደል። ል ከለ ቤተሰብ የስድስተኛው ፊደል። ኔ ፓ ል በአንድ ላይ ኔፓል ኔፓል የሚል ቃል እናገኛለን። ን ከነ ቤተሰብ የስድስተኛው ፊደል። ብ ከበ ቤተሰብ የስድስተኛው ፊደል። ን ብ በአንድ ላይ ንብ ንብ። ኖ ከነ ቤተሰብ የሰባተኛው ፊደል። ራ ከረ ቤተሰብ የአራተኛው ፊደል። ኖ ራ በአንድ ላይ ኖራ ኖራ የሚል ቃል እናገኛለን ማለት ነው። እሺ ዛሬ ከቸ እስከ ነ ባሉ 3 የአማርኛ ፊደላት የተመሰረቱ ቃላትን ያየንበት የትምህርት ቪዲዮ ይህን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው